ለርቢኖ ላይክ ሼር ሰብስክራይብ በማድረግ በመጀመር የደውል ምልክቷን በመጫን በየጊዜው ኖቲፊኬሽን እየገባ እንዲሁም ደግሞ መልእክቶች እንዲደርሳችሁ ከኛ የደውል ምልክቷን በመጫን ሰብስክራይብ ማድረግ ይገባዎታል ማለት ነው። ጂኦግራፊ ፍሬሽማን ተማሪዎች የምትማሩትን ነው ያመጣሁላችሁ። ከኢንክሊኔሽን ኦፍ ዘ አርዝ አክሲስ ኢኩኖክስ ኤንድ ሶላስቲክስ የሚባለውን ነው ማሳያችሁ። An equinox is the instant of the time when the sun strikes the plane of the earth's equator. ኢኩኖክስ ብለን የምንጠራው እኩሌታ ማለት ነው። እኩሌታ ቀንም ማታም እኩል የሚሆንበት 12 ሰዓታት የሚሆንበት ማለት ነው። አሁን ያላችሁበትን ወር በምታስቡበት ጊዜ አንዳንዴ ጠዋት ስትነሱ የሆነ ጨለማ ነገር ይሆናል። አንዳንዴ ደግሞ ማታ ደግሞ ስትሄዱ ደግሞ ብርሃን ይወጣል። አሁን ማታ 12 ሰዓት ነው እንደምታዩት ብርሃን በደንብ አለ ማለት ነው። እና ይህ ደግሞ ኢኩኖክስ አለመሆን ነው። ኢኳል አለመሆን ነው። ወይም ደግሞ እኩል የሆነ ቀን እኩል የሆነ ማታ አለመሆን ነው። 12 ሰዓታት ለብቻ ተከፋፍለው አለመምጣታቸው ነው። እና ደግሞ ኢትዮጵያ ውስጥ ይህ ኢኩኖክስ አለ ወይስ የለም የሚለውን እናያለን። እንግዲህ ኢኩኖክስ is the time interval strikes the plane of the earth in equator. ምን ጊዜ ምንድነው መሬት የምድር ወገብ አላት። ይሄንን ታውቃላችሁ። በዚህ የምድር ወገብ ላይ ፀሐይ ስታበራ እኩል ሰዓታት እኩል ቀን እንዲሁም እኩል ማታ የሚሆንበት ሰዓት አለ። ይህ ከሆነ ምን ይባላል? ኢኩኖክስ ይባላል ማለት ነው። Revolution of the earth along the orbit, the inclination of the axis from the plane of that orbit and the constant position or parallelism of the axis causes seasonal changes in the daylight and darkness period. Equinox appears twice a year. Let's see major equinox. እንግዲህ ቀንና ማታ እኩል የሚሆንበት ጊዜ አለ። ምን ጊዜም የፀሐይ ነጸብራቅ ምድር ወገብ ላይ በሚያንጸባርቅበት ጊዜ ቀን እና ማታ የሚሆንበት የሚለያይበት መንገድ አለ። ስለዚህ አሁን የምናየው ኢኩኖክስ እኩል ቀንና እኩል ማታ የሚሆንበት ጊዜ መቼ ነው የሚለው ነው። በኢትዮጵያ አሁን ስለ ፍሬሽማን ስትማሩ ስለ ኢትዮጵያ ነው በብዛት። ስለዚህ የመጀመሪያው ቬርናል ኦር ስፕሪንግ ኢኩኖክስ ወይም ደግሞ በእኛ መኸር ብለን የምንጠራው ማለት ነው። የመኸር ወቅቶች ላይ is the day when the point of verticality for the sun rays crosses the equator northward. The equinox experiences in north hemisphere when the sun is exactly above the equator. During this period, the length day and the night are equal. Vernal or spring equinox marks beginning of the spring season. March 21 marks the offset of the vernal equinox. የመኸር እኩሌታ ተብሎ የሚጠራው አለ። መኸር ወቅት በብዛት ከመጋቢት ጀምሮ ይጀምራል ተብሎ ይታሰባል። ማርች 21 አካባቢ ቀኑም ማታውም እኩል የሚሆንበት ጊዜ ነው። ማለትም መጋቢት 21 አካባቢ ማለት ነው። መጋቢት 21 እስቲ እዩት፣ እንደው ደርሳችሁ ሞክሩትና እስቲ መጋቢት 21 ሲል ቀኑም ማታም እኩል ይሆናል። በኢትዮጵያ ቀኑም ማታም እኩል ይሆናል። ይህ ቬርናል ኦር ስፕሪንግ ኢኩኖክስ ወይም ደግሞ የመኸር እኩሌታ ይባላል ማለት ነው። ምክንያቱም ፀሐይ በኢትዮጵያ አቅጣጫ እኩል የሆነ ሰዓታት እኩል የሆነ ቀንና እኩል የሆነ ማታ ስላለው ነው። እና ይህንን ሰዓታት መጋቢት ላይ ሄዳችሁ መጋቢት ላይ ሲደርስ አሁን ይደርሳል። ስለዚህ ቀን ማታውንም እኩል ይሆንባቸዋል። የሆነ 12 ሰዓት ሲል ብርሃን ይወጣል፣ ማታ 12 ሰዓት ሲል ይጨልማል ማለት ነው። ስለዚህ እኩል ቀንና ማታ ይሆንላቸዋል። ሌላው ደግሞ ዘ አውተመን ኢኩኖክስ የሚባለው ነው። አውተመን ኢኩኖክስ happen when the sun crosses equator gives approximately equal lengths between day and night. It appears to happen when the visible sun moves south across the celestial equator on 23 September. It marks beginning of autumn season. ይህ ማለት በዚህ ጊዜ እኩል የሚሆንበት ጊዜ አሁን አልፏቸዋል ብዬ አስባለሁ። ጸደይ ወር ላይ መስከረም 1 ላይ አውቶመን ኢኩኖክስ ተብሎ የሚጠራው ማለት ነው። ስለዚህ እነዚህን ሁለቱን ያዟቸው። ሶላስቲክስ ምን ማለት ነው? ሶላስቲክስ is the even when overhead of the appears to the across northern or southern point relative to the
celestial equator, resulting in an equal length of day and night in the hemisphere. Both hemispheres during this event has either most or less sunlight of the sun ማለት ነው። ስለዚህ ሊጨምርም ሊቀንስም ይችላል በሁለቱም ወቅቶች ማለት ነው። ዊንተር ኤንድ ሰመር በጋና ክረምት ብለን የምንጠራው ነው። ሰመር ማለት ክረምት ማለት ነው። ዊንተር ማለት ደግሞ በጋ ማለት ነው። ስለዚህ በዚህ ጊዜ ደግሞ ጁን 21 በሰመር ወቅት በዚህ ወቅት ላይ የፀሐይ ብርሃን ሎንገስት ዴይ ኤንድ ኢን ይር በአመት ውስጥ ረጅሙ የቀን ሰዓታት የሚቆጠርበት ማለት ነው። በሰመር ወይም በክረምት ወቅት ውስጥ ማለት ነው። በጣም ከባድ የሆነ ረጅም የሆነ ሰዓት ወይም ደግሞ ረጅም የሆነ ሰዓት ቀን የሚሆንበት ጊዜ ማለት ነው። so the first day of the summer in the northern hemisphere ወደ ሰሜኑ ክፍል ወይም ደግሞ ወደ ሰሜኑ ንፍቀ ክበብ ይሄዳል ፀሐይ ማለት ነው። ስለዚህ አብዛኛው ግን ቀን ይሆናል ማለት ነው። አብዛኛው ጊዜ ቀን ብዙ ሰዓታቶች ወደ 13 ወደ 14 ሰዓታት የሚሆኑት በሙሉ ቀን የመሆን እድል አላቸው ማለት ነው። ስካያችን ምን ሆነ ነንዴይ ስካይ ዳይሬክት አባቭ ቱ ዘ ትሮፒክ ኦፍ ካንሰር ላይ ነው የሚገኘው። ትሮፒክ ኦፍ ካንሰር በትሮፒክ ኦፍ ካንሰር ላይ ወይ ደግሞ ወደ ላይኛው ንፍቀ ክበብ ስለሚሄድ ለሁለት ይከፍላሉ፣ ትሮፒክ ኦፍ ካንሰር እና ትሮፒክ ኦፍ ካፕሪኮርን። ስለዚህ ወደ ካንሰሩ ወደ ላይኛው ክፍል እየሄደ በመጣ ቁጥር ቀኑ እየጨመረ ይመጣል ማለት ነው። ይህ ማለት ደግሞ በክረምት ወር ውስጥ ነው ማለት ነው። ቀኑ እየሰፋ ይሄዳል፣ የማታውን ጊዜ እየተጋፋ ይሄዳል ማለት ነው። ዊንተር ላይ ደግሞ በጋ ነው። በጋ ላይ ደግሞ አጭር የሆነ ቀን የሚሆንበት ጊዜ አለ። በጣም ቀኑ አጥሮብን ማታው የሚረዝምበት ጊዜ አለ ማለት ነው። ይህ ጊዜ ደግሞ ትሮፒክ ኦፍ ካፕሪኮርን ላይ ሲሄድ ፀሐይ ወደ ትሮፒክ ኦፍ ካፕሪኮርን ጋር ስትሄድ ነው እንደዚህ አይነት ቫሪዬሽን የሚፈጠረው ማለት ነው። ምስሉ ላይ ማየት ትችላላችሁ። በደንብ አድርጋችሁ ግልጽ አድርጎ ያስረዳቸዋል ማለት ነው። ወራቶች እኔ በተለይ ያልገለጽኩበት ጁን 21 የሚለውን ፈልጋችሁ አገኙት፣ ግን ለእናንተ ይጠቅማቸዋል። እነዚህ ወራቶችን ማወቃቸው በእንግሊዝኛ በአማርኛም ማወቃቸው ይጠቅማቸዋል ማለት ነው። መልካም ቀን ይሁንላችሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እኛ እየለፋን እየሰራን ያለ ነው ለእናንተ ነው። እናንተ ደግሞ ለእኛ ላይክ፣ ሼር፣ ሰብስክራይብ በማድረግ በመተባበር በየቀኑ የምንለቃቸው ቪዲዮዎች እንዲደርሷችሁ፣ የተለያዩ መልእክቶች እንዲደርሷችሁ ቴሌግራም ገጻችንን የቲክቶክ ገጻችንን ላይክ፣ ሼር፣ ፎሎ በማድረግ ቴሌግራም ገጻችንን ደግሞ በመቀላቀል ቤተሰብ እንድትሆኑ እንገልጻለን ማለት ነው። እናመሰግናለን። ጂኦግራፊ ዛሬ ትምህርታችን ይህን ይመስላል። እናመሰግናለን። ለርን